ሰላም ዩቲዩብ እንኳን ወደ ኢትዮ ሀብ ዩቲዩብ ቻናል እንኳን በሰላም መጣችሁ። ዛሬ የማሳያችሁ እንዴት ሬዲዮ እየሰማችሁ እየተዝናናችሁ እንዴት ዶላር በዛውም እንደምትሰሩ ነው። በዚህ የሬዲዮ መስሚያ አፕሊኬሽን ላይ ዶላር ይሰራበታል። ያው ሬዲዮ ብቻ በመስራት ሳይሆን ጌም በመጫወት የተለያዩ ሰርቬዎችን በመስራት የተለያዩ ነገሮችን በማድረግ ይሰራበታል። ማስታወቂያን በማየትም ጭምር ማለት ነው። አሪፍ ብር መስራት ትችላላችሁ። ይህም ብር ደግሞ በባይናንስ በፔፓል በፒዮነር እና በሌሎችም በጊፍት ካርድ ማውጣት ትችላላችሁ ማለት ነው። እና የተለያየ የአፕሊኬሽኑ ስም ጊቬ ይባላል። የተለያዩ ጊቬ አፕሊኬሽኖች አሉ። እኔ የማሳያችሁ ዛሬ ጊቬ ቪዲዮ ይባላል። ይኸው እዚህ ፊት ለፊት የምታዩት እዚህ ጋር የከበብኩበት አፕሊኬሽን ነው። ሬጅስትሬሽኑን ላሳያችሁ ፈልጌ አንስታል አድርጌው እንደገና አካውንቴንትን ብዬው ነበር፣ ግን አንዴ ስለገባው አያስገባኝም። ግን በጣም ቀላለው። ሬጅስተር ማድረግ ከፈለጋችሁ ኮሜንት መጀመሪያ እና ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ቀጥታ ሪዳይሬክት አድርጎ ትመዘገባላችሁ። ከዛ ኢንስታል አድርጋችሁ ተመዝግባችሁ ጉግል አካውንት ብቻ ነው የሚጠይቃችሁ። ከዛ ፓስወርድ ይጠይቃችኋል። በቃ ወደ ውስጥ ትገባላችሁ ማለት ነው። ይሄ በቃ የተዝናናችሁ ዶላርም እየሰራችሁ ማለት ነው። በአንድ ድንጋይ ሁለት ወፍ እንደመምታት ማለት ነው። አሁን አፕሊኬሽን ውስጥ ገብቼ እንዴት እንደሚሰራ ላሳያችሁ ማለት ነው። እንዴት መስራት እንደምንችል በዚህ ላሳያችሁ። በነገራችን ላይ ግን ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንቀጥላለን። እሺ አሁን እየገባልኝ ነው ወደ ውስጥ ልክ ተመዝግባችሁ እንደጨረሳችሁ የሚገባው ስገቡ የምታዩት ኢንተርፌስ ይሄኛው ነው ማለት ነው። እዚህ ላይ ደግሞ ደስ የሚለው ምንድነው የሀገራችንንም የኢንተርናሽናል ሬዲዮ ቻናልም ማግኘት ትችላላችሁ ማለት ነው። ከፈለጋችሁ እዚህ ጋር አብሮት ሬዲዮ፣ ሸገር፣ ታዋቂው ታላቁ ሬዲዮ አለ። በጣም ብዙ ሬዲዮዎች አሉ ማለት ነው። አሃዱ ሁሉም አሉ። እናንተ ይሄንን እየሰማችሁ እንደውም የአፕሊኬሽኑ ፕሪንሲፕል ምንድነው የሚለው ዘሞር ዩሊስን ዘሞር ዩጌን ነው። በኮይን ነው የጊቬ ኮይን አለ። ወደ ዩኤስዲቲ ኤክስቼንጅ ማድረግ ይቻላል ማለት ነው። አጠቃቀሙን አሳያችሁ። ከዚህ ከላይ ስጀምርላችሁ ይሄ አካውንት ነው። አሁን እኔ ለምሳሌ ስንት ኮይን አለን? በዚች በቃ 2 ሰዓት እንኳን ባልፈጀ ሰዓት ውስጥ 1 ሰዓት እራሱ አይሆንም። ብቻ ግን የሰራው ኮይን 14415 ነው። ያው አፕሊኬሽኑን ለመሞከር እኔም በጣም ጓግቻለሁ እስክሰራው እና አካውንቱ እዚህ ጋር ነው። የፕሮፋይል ምልክቱን አሁን ስነካው እንደዚህ ስሜን ይመጣል። አሁን ይችኛው ደግሞ የደውሏን ምልክት ስነካ በምን እንደሰራው ይነግረኛል ማለት ነው። አሁን ለምሳሌ 2000 ኮይን ዩቲዩብ ብለህ ሰርታል ይለኛል። ኖቲፊኬሽን መጥቶላል ምናምን እያለ ይነግረኛል ማለት ነው። ከዚህ ደግሞ ስንመለስ ይሄኛው ደግሞ ዊዝድሮው ማድረግ ነው። ዊዝድሮው ማድረጊያ ነው። እሷን ስንነካ ይኸው ዊዝድሮወር ይሄኛው ነው። ከዛ ያው እዚህ ጋር ምን ይላል ይሁት እንግዲህ ዛሬ ብቻ 7615 ዶላር ዊዝድሮ ተደርጓል። 8119 ሰዎች አውጥተዋል። ኦል ታይም ደግሞ 2,572,836 ሚሊዮን ዶላር ዊዝድሮ ተደርጓል ማለት ነው። ከዚህ አፕሊኬሽን ላይ ዊዝድሮ ሜተዶች ደግሞ ባይናንስ አለ፣ ፔር አለ፣ የተለያዩ እንትኖች ዛሎ ፔ አለ። ያ ብቻ ምኑን ከምኑ ወስዳችሁ ትችሉታላችሁ። እንዳለ የክፍያ መቀበያ ሜተዶች አሉ። ማፈለጋችሁ ደግሞ እዚህ ጋር አድ ማድረግ ትችላላችሁ ማለት ነው። ለዚህ ለኢትዮጵያኖች በጣም አሪፍ ነው። እዚህ ራሱ ኢኒር ካንትሪ ደግሞ ይኸው በቤስት ፕሮቫይደር የሚባሉት እነ ባይናንስ እነ ፔር ናቸው ብሎ እዚህ ጋር አቅርቦልናል ማለት ነው። ዊዝድሮው ላይ መጨነቅ አይጠበቅባችሁም ማለት ነው። አሁን እንዴት ሬዲዮ እየሰማን እንዴት እንደምንሰራ ላሳያችሁ። እሺ አሁን ለምሳሌ እኔ የሸገር ሬዲዮን ልንካውና ያውም ኤርፎን ሳትፈልጉ በቃ የፈለጋችሁበት ሰዓት ላይ መስማት ትችላላችሁ። አሁን ወደዛ ከመግባቴ በፊት እንደዚህ ማስታወቂያ ያሳይና
ከዛ ሬዲዮ መስማት እችላለሁ ማለት ነው። አሁን ይቺ ማስታወቂያ ብቻ በጣም ቀላል ስለሆነች እንደዚህ ነካታለሁ። ጫፏን ነካትና ከዛ በቃ ሰከንድ ነው። እቺ ኤክሷን ስመጣለኝ ኤክሷን መንካት መታሰቢያ ሲደረግ ስያሜ እንደዚህ ይቀላቀላል። ያን ደግሞ ተከታትሎ የለም የሚከበረው እኮ ይሄ ነው ብሎ በእያንዳንዱ ቪዲዮ ካየው ሚያዝያ በዓል የድል በዓል ተብሎ ነው የሚታወቅበት 1933 ዓመተ ምህረት አዲስ አበባ ገቡና እንግዲህ የእንግሊዝ ሰንደቅ ዓላማ ወረደ። ይህን ሰንደቅ ዓላማ ወርዶ ታላቁ ቤተ መንግስት ላይ የኢትዮጵያ ሰንደቅ ዓላማ ተሰቀለ እና ንጉሠ ነገሥቱ ራሳቸው ይህ የድል ቀን ተብሎ በኢትዮጵያ ሕዝብ ይታሰብ ብለው በረጅሙ ንግግራቸው እዛም ስለጠቀሱት ነው። 14481 ነበረ። አሁን ይሄ እንትን እንዳለቀ ይሄ ማስታወቂያ እንዳለቀ ስንት እንደሚሆን እናያለን ማለት ነው በጋራ። ይሄ ደግሞ በቀን ስቀሙ በተለይ በአንዴ ምናምን 2000 3000 ይሰጣቸዋል መጀመሪያ ሰሞን ላይ። እሺ አሁን ኢንስታል እንዳደረገ ግን ኢንስታል ማውረድ ካልፈለኩ አይቼ ብቻ መውጣት እችላለሁ። ይኸው አሁን 10 ሰከንድ እየደረሰ ነው። ልክ እንደጨረሰ ወደ ሬዲዮ ይመልሰኛል ማለት ነው። እኔም ሬዲዮ እሰማለሁ፣ ኮይኔም ይጨምራል ማለት ነው። ግን ሬዲዮ ብቻ መስማት ከፈለኩ ሬዲዮ ብቻ መስማት እችላለሁ። ኮይኔን ማሳደግ ከፈለኩ ደግሞ ማስታወቂያ ማየት ነው ማለት ነው። እሺ ልንካትና አሁን 81 ነበር 4000 ሐውልቱ 4 ኪሎ አሁን ለዚህ ለሚያዝያ 27 የቆመው አይደል ለመታሰቢያ ለአርበኞች አርበኞች ሲባል ብዙ አርበኞች ናቸው በስደት የቆዩት በጫካው በገደሉ በየሸንተረሩ ደግሞ ከጣሊያን ጋር ፍልሚያ ሲያደርጉ የነበረ ገና ደግሞ የውስጥ አርበኞች አሉ። የሶስቱ ምልክት አለ እዚያ ላይ እነዚህ ሁሉ አጠቃሎ እንግዲህ ያ እዛ ሐውልት ላይ ያለው ምንድነው የድል ሐውልት በሰከንድ በማይሞላ እምነበረድ ሬዲዮንም እየሰማሁ አክሱምን የሚመስል ቋሚ እንትን አለ እሱ ላይ የድል ሐውልት ነው የሚለውና የድል በዓል የአርበኞች ቀን ተብሎ አይታወቅም። የነጻነት ቀን ተብሎ አይታወቅም። በደርግ ጊዜ እንዳልኩሽ እንግዲህ ከ1934 ከመጀመሪያው ዓመት ክብረ በዓል ጀምሮ እስከ 1967 ድረስ ሚያዝያ 27 ተከብሯል። የሚከበረው ሚያዝያ 27 ነው እንጂ መጋቢት 28 አይደለም። ከዛ 68 ጀምሮ ግን በመጋቢት 28 እንዲከበር ተደረገ። ደርግ ነው ይሄን ያደረገው። አንደኛ ያው በወቅቱ የንጉሱ እና የዘውድ ስርዓት ጥላቻ አልነበረም። ለምንድን ነው እሳቸው እዛ አሁን ደግሞ ይቺ የዮኖታ ምልክቷን እንትን ስል የሬዲዮ ቻናሎች ይመጣሉ። የውጭም ሰርች ካረኩ ደግሞ የውጭም በቃ በጃነራ ምናምን መፈለግ እችላለሁ ምናምን በጣም ብቻ ገራሚ ነው ማለት ነው። ኤርፎን ሳይጠበቅብኝ የአሜሪካ፣ የጣሊያን፣ የአውሮፓ፣ የኤዥያ ሬዲዮ መስማት እችላለሁ። በዛውም ኮይን እየሰራሁ ማለት ነው። የኮይኔን ደግሞ እያያችሁልኝ 14956 በዛው ያው ዩቲዩብ ቻናሌን ሰብስክራይብ አድርጉልኝ ማለት ነው። እሺ እንቀጥል። አሁን ደግሞ ወደ ሪፈራል ሊንክ ደግሞ ይሄኛው ምን እንደሚሰጠን እንመልከት እስቲ። ይሄ የሰው ምልክቷን እንንካትና እሺ አሁን ይኸው ሪፈራል ሊንኩን እዚህ ጋር ኮፒ አድርገን ማለት ነው ሼር ብናደርገው በእያንዳንዱ በጣም አሪፍ የሆነ ዶላር ይቆጥርልናል ማለት ነው። 10 ሴንቲ ዶላር ይቆጥርልናል ማለት ነው። እና ደግሞ በእያንዳንዱ ላይፍ ታይም ዊዝድሮውላቸው ላይ 20% ይቆርጣል ማለት ነው። ለኛ ይሰጠናል ማለት ነው። ሶ ጊቭ አዌይም አለ 25 ዶላር ይሄ እንዳያመልጣችሁ። እና ሊደር ቦርድ ላይ ምናምን ስትደርሱ ደግሞ የተለያዩ ቤኔፊቶች ታገኛላችሁ ማለት ነው። ከዛ እሺ አሁን ደግሞ ይቺ የዶላር ምልክቷን የመጨረሻዋን እንንካትና እንመልከት ማለት ነው። እዚህ ላይ ደግሞ አንደኛ አሁን ቅድም እንደውም ያሳያችሁ ዩቲዩብ ላይ ገብታችሁ ስትወጡ ብቻ 2000 ይሰጣችኋል። እነዚህ ጌም አቅራቢ ድርጅቶች ናቸው። ጌም ስትጫወቱ 200 2000 ምናምን የሚሰጡ እንትኖች አሉ። እነ ቢትስ ላብስ ባለፈው እንደውም ፖንስ ላይ ያሳያችሁ አፕሊኬሽን ማለት ነው። ገራሚ ነው ማለት ነው። ይከፍላል ማለት ነው። ይሄኛው በጣም የተመሰከረለት አፕሊኬሽን ነው። እናንተ ብቻ እንትን ማለት ነው። ቅድም ዩዘሮቹን አሳይቻችኋለሁ። ከ8000 ምናምን በላይ ዩዘር ነው ያለው። በየቀኑ ደግሞ ምን ያህል ዊዝድሮል እንደሚያደርግ ፕሩፍ አለው። ዊዝድሮል ሜቶዱም በጣም አሪፍ ነው ማለት ነው። እና ይሄንን
እየሰማችሁ እየተዝናናችሁ ኮይናችሁን እየሰበሰባችሁ አሪፍ የሆነ ዶላር አርን ማድረግ ትችላላችሁ ማለት ነው። እና ያልገባችሁ ነገር ካለ ሬጅስትሬሽኑ እንትን ካለ ደግሞ በሌላ ስልክም ቢሆን ቀርጬ እለቃለሁ። ጠይቁኝ ኮሜንት ላይ አስተያየታችሁን እንትን በሉ። ይኸው 7% ካሻውን ለማድረግ ደርሳል ይለኛል። እንግዲህ በዚህ ደቂቃ በቃ አሁን እኮ አንድ 3 ሰዓት ብሰራው ካሻውት ማድረግ እችላለሁ ማለት ነው። እና በቀጣይ ቪዲዮ ደግሞ የተለያዩ ደስ የሚሉ ስራዎችን እንዳቀርብላችሁ ከፈለጋችሁ ይሄንን ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉኝ። ደግሞ ቻናሌን አብራችሁን ስለቆያችሁ አመሰግናለሁ። ለዛሬው መልካም ሁሉ እየተመኘው ቻው። ቆረጥከው